ሰላም እንዴት ናችሁልኝ? ደህና ናችሁ? ዛሬ ደግሞ የሚጣፍጥ ቀላል ደረቅ ኬክ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሄዳለን። በመጀመሪያ ጎድጓዳ ሳህን እናዘጋጃለን። 320 ግራም ፍርኖ ዱቄት እናደርጋለን። 3 የሾርባ ማንኪያ ስኳር እናደርጋለን። 1 የሻይ ማንኪያ ቤኪንግ ፓውደር እናደርጋለን። ትንሽ ጨው እናደርጋለን። አንድ ላይ እናዋህደዋለን። መልኩ ካዋሃድን በኋላ ቫኒላ እንጨምራለን። ቫኒላውን አብረን ከስኳሩ ጋር መጨመር እንችላለን። በዚህ መልኩ ካዘጋጀን በኋላ በመቀጠል 100 ግራም የገበታ ቅቤ እንደዚህ ቆራርጠን እናደርጋለን። ቅቤው ከፍሪጅ የወጣ መሆን አለበት። ከዱቄቱ ጋር እንደዚህ ከቀላቀልነው በኋላ ፍርፍር እናደርጋለን። መሃሉን ከፈት እናደርግና አንድ እንቁላል እናደርጋለን። እንቁላሉም ከፍሪጅ የወጣ ቢሆን ቆንጆ ነው። እርጎ 100 ግራም ወይም ከግማሽ ኩባያ ትንሽ አነስ ያለ እናደርጋለን። አንድ ላይ እንቁላሉና እርጎውን ከመታነው በኋላ ከዱቄታችን ጋር አንድ ላይ እናዋህደዋለን። እንደዚህ አብኩተን ካዘጋጀን በኋላ ማዳመጫችን ላይ እናደርገዋለን። በጣም ስስ በጣም ወፍራም ሳይሆን መካከለኛ አድርገን እንዳምጥና የእንቁላል አስኳል ከላይ እንቀባዋለን። እንቁላላችንን እንደዚህ ከቀባን በኋላ በድንች ቅርጽ ማውጫ በዚህ መልኩ ሊጣችንን ቆርጠን ቅርጽ እናወጣለን። ብዙ ጊዜ እንቁላል ከላይ እንደዚህ ስቀባ አይሸትም ወይ ትሉኛላችሁ? በጭራሽ አይሸትም። ቢሸት እኔም አላደርግም። ሲበስል ሽታው አይኖርም። ከፈለጋችሁ ትንሽ ቫኒላ ፓውደር ማድረግ ትችላላችሁ። በጣም ይደብረኛል ብላችሁ ካሰባችሁ የምንጋግርበት ትሪ ላይ ወይ ባትራ ላይ እናደርግና በሹኪያ በዚህ መልኩ ቅርጽ እናወጣለታለን። ለዛ ነው እንቁላል የምናደርገው። ስኳር አንኳር ትንሽ እናደርጋለን። ቀድሞ በጋለ ኦቭን በ180 ዲግሪ ሴልሺየስ 20 ደቂቃ ያው ከ20 ደቂቃ በኋላ ደረቅ ኬካችን እንደዚህ ቆንጆ ሆኖ ወጥቶልናል። ምናልባት 20 ደቂቃ ካልበቃው ትንሽ ደቂቃ ጨምራችሁ ጎልደን ብራውን እንደዚህ ሲሆን ታውጡታላችሁ። እንደዚሁ ማቅረብ ትችላላችሁ። ከፈለጋችሁ ደግሞ ፓውደር ሹገር ወይም ደግሞ የስኳር ዱቄት ከላይ እንደዚህ ነስነስ ማድረግ ትችላላችሁ። ለመክሰስ ሰዓት እንዲሁም ደግሞ ለትምህርት ቤት ለልጆች ምሳቃ ቆንጆ አማራጭ ነው ብዬ አስባለሁ። እናንተም ቤታችሁ ሰርታችሁ ሞክሩት፣ ተወዱታላችሁ። አስተያየታችሁን ጻፉልኝ። ስለተከታተላችሁኝ